አርቲስት መኪዩ ናስር ወማ የተሰኘው ድንቅ አልበሙ ከስሙ በላይ መጠሪያው እስከመሆን ደርሷል። ታዲያም ግንቦት 15 2017 ረፋድ ለዘመናት በስራዎቹ ካቀነቀነለት ህዝብ በድንገተኛ ሞት ተለይቷል። መኪዩ ናስር የተወለደው በቀቤና ልዩ ወረዳ ፈቃዶ ቀበሌ ሜልባጎጥ ሲሆን ትውልድና እድገቱ በዚህ በትውልድ ቀየው አሳልፏል። ገና በታዳጊነት እድሜው በ1980ዎቹ አካባቢ በተመሰረተው በቀቤና ባህልና ኪነት ቡድን የተቀላቀለ ሲሆን ከ1990ዎቹ መጀመሪያ አንስቶ ህይወቱ እስካለፈበት ዕለት ድረስ የዚህ ባህል ኪነት ቡድን አባልና አምባሳደር በመሆን በርካታ ስራዎችን ለህዝብ አበርክቷል። ይቻየሳውን ዘከሩ የሳውቂ አንከሰታሉ አስሸኪ ጅስማይ ዶቆ አሜትኩ ለየህ ይቻየሳውን ዘከሩ የሳውቂ አንከሰታሉ አሻቱኪ ጅስማይ ዶቆ አሜትኩ ለየህ አስሸኪ ጅስማይ ዶቆ አሜትኩ ለየህ ወማ ኦማይታ ንሽላቲ የተሰኘው ነጠላ ዜማ ለመቅረጽ ከአርቲስት ታደለ ሮባ ከትዕግስት ወይሶና ከማሚላ ሉቃስ ጋር ስቱዲዮም ገብተዋል። ልምምድም ጀምረዋል። ቦታው ሻኩራ ስቱዲዮ ነበር። የተለማማጆቹን ዜማ የሰማ አንድ ሌላ ድምፃዊ በሰማው የሙዚቃ ቃና ዜማ ይመሰጥና ከነበረበት ክፍል ብድግ በማለት ወደ አዛሚዎቹ በመጠጋት ጠየቀ። ስማ፣ ይህ የሙዚቃ ዜማ የየትኛው ብሔረሰብ ዘፈን ነው በማለት ጠየቀ። ይህ ሰው የሀገረሰብ ሙዚቃን በሬጌ ስልተምት በመጫወት እውቅናን የተጎናጸፈው አርቲስት ጃሉድ አወል ነበር። በወቅቱ ታዲያም ግንቦት 15 2017 ዓ.ም በድንገት ህመም ህይወቱ ያለፈው ተወዳጁ አርቲስት መኪዩ ናስር ለጃሉድ እንዲህ ሲል ይመልስለታል። ይህ ዜማ እኮ የቀቤና ብሔረሰብ ነው፣ ቋንቋውም ቀቤንሲና ይባላል ይለዋል። ይሄኔ ነበር አርቲስት ጃሉድም በድንጋጤና በመገረም እንዴ እኔም እኮ በእናቴ ቀቤና ነኝ ያለው ለአርቲስት መኪዩም። እናም ለመጀመሪያ ጊዜ በድንገት በሰማው በቀቤንኛ ሙዚቃ ዜማ በመመሰጡ እባክህን የሆነ ቦታ ላይ መግባት አለብኝ ሲል ለአርቲስት መኪዩ ይማጸነዋል። እሱም ስሜቱን ተረድቷልና እምቢኝ አላለውም። በወቅቱ በኢትዮጵያ ቴሌቪዥን በተከታታይ እንሰማቸውና ተወዳጅ ከነበሩ የብሔር ብሔረሰብ ዜማዎች መካከል አንዱና ቀዳሚው ነበር ማለትም ያስደፍራል። ወማ ወማይቲ እንጎሚች ስልጫ የሳቲ አሜት ለደልቲ ሽቶ የሳመቱ ወማ ወማይቲ እንጎሚች ስልጫ የሳቲ አሜት ለደልቲ ሽቶ የሳመቱ አሜት ለደልቲ ሽቶ የሳመቱ በነገራችን ላይ ይህ ወማ ኦማይታ ንሽላቲ የተሰኘው ዜማ ገና ከጅምሩ ነበር በብዙዎች ዘንድ መወደዱን ያሳበቀው። ለዚህ ሌላኛው ማሳያ ደግሞ እዚሁ ዘፈን ላይ አብሮ የሚያዜመው ድምፃዊ ማሚላ ሉቃስ ራሱ ልክ እንደ ጃሉድ በልምምድ ወቅት በሰማው የሙዚቃ ዜማ በመመሰጥ ነበር ከና አርቲስት መኪዩ ናስር ከትዕግስት ወይሶና ከታደለ ሮባ ጋር ሊቀላቀላቸው የቻለው። እናም ወማ ኦማይታ ንሽላቲ የተሰኘው በቀቤንሲናና በአማርኛ ቋንቋ ባዜማው ነጠላ ዜማው ትልቅ እውቅናን ማግኘትም ችሏል። ቡሪሉ ከላይ በራንጉቺ ተካሉኮ ሃኑ ኪታቺ ማኒቾና ይኪሉ ቻካሚ ይታኪኪራታ ቡሪሉ ከላይ በራንጉቺ ተካሉኮ ሃኑ ኪታቺ ማኒቾና ይኪሉ ቻካሚ ይታኪኪራታ ባዲቾና ይኮም ቻካሚ ይታኪኪራታ
አርቲስት መኪዩ ኑሮን ለማሸነፍ ሲል ባህር ማዶ ተሻግሯል። በዚያም ከስራው ጎን ለጎን ተፈጥሮ የቸረችውን ጥበብ በመጠቀም የቀቤናም ብሔረሰብ ባህልና ቋንቋ ለማሳደግ የሰው ሀገር የኑሮ ውጥረትና ጫና ሳይበግረው ብዙ ደፋ ቀና ብሏል። በተለይም ለጥበብ ከነበረው የተለየ ፍቅር መነሻነት የመጀመሪያ ስራው የሆነው ሙሉ አልበም በድፍረት ለአድማጮቹ ለማድረስ ከነበረው ጉጉት የተነሳም የተለያዩ አማራጮችን ፈልጎ ቢያጣም በጊዜው የነበረውን አማራጭ መጠቀም ግዴታ ነበር። እሱም ከቤተሰብ በውርስ ያገኘው ስጦታ በመሸጥ ለአልበሙ ማሳተሚያነት ለማዋል መወሰን ነበረበት። እሱን አደረገም። አልበሙም ታትሞ ለአድማጮቹ ጆሮ በቃም። አፋሚዬ ሎካተና መኬት አፋሚዬ ኮቢታ ካዲያ አፋሚዬ ቲዛና ቹርሰኑ አፋሚዬ ዘቡ ሂራቂያ ሐምዱሊሲ መገኒሃ ሐምዱሊሲ መገኒሃ ሐምዱሊሲ መገኒሃ አፉሽሰ መገኖ አማይ ሽቶቲሰ ባቱናናንገይ አንኩ ፉላኑ በሬንከሲ ቀልቢክ ባቲሊያ አቶቲሲ ባቲል ባንቾሃ የተሩሲ በርግጥ እዚህ ደረጃ ከመድረሱ በፊት ከወልቂጤ ከተማም በቅርብ ርቀት ላይ ከምትገኘው ሜልባ ከምትባል የገጠር ቀበሌ በቀንና በምሽት ወደ ወልቂጤ በእግር እየተመላለሰ ልምምድ ይሰራ እንደነበር በህይወት በነበረበት ወቅት ተናግሯል። አርቲስት መኪዩ ናስር ምንም እንኳን አብዛኞቹ የሙዚቃ ስራዎቹ በቀቤንሲና የተጫወታቸው ቢሆንም ሌሎች ብዙ ቋንቋዎችም አዚሟል። አርቲስቱ ከመጀመሪያው ወማ ከተሰኘው ሙሉ አልበም ስራው ባሻገር በርካታ ነጠላ ዜማዎችን ለአድማጭና አድናቂዎቹ ያደረሰ ሲሆን የመጨረሻ ስራው የሆነውና ከአርቲስት ጃሉድ አወል ጋር በጋራ ያዜሙት ኮወጋ ኮሺጋ የተሰኘው ነጠላ ዜማው ለአድማጭና ለአድናቂዎቹ ያደረሰው ባሳለፍነው 2016 በወርሃ ግንቦት አጋማሽ አካባቢ ልክ በዚህ ወቅት ነበር። ያው ኮወጋ ባዶ ሁንዳሽጋ ጊባቃሙ ሚሮንደ ይለካ። የወልቂጤ ኤፍኤም በአርቲስት መኪዩ ናስር ሞት ለመላው ቤተሰቦቹና ወዳጅ ዘመዶቹ መጽናናትን ይመኛል። ወማ ወማይቲ ጉምቢች ስልጣ ያሳቲ አሜቲ ለደልዲ ሽቶ አይሳቱ ወማ ወማይቲ ጉምቢች ስልጣ ያሳቲ አሜቲ ለደልዲ ሽቶ አይሳቱ አሜቲ ለደልዲ ሽቶ አይሳቱ